ሰላም እንዴት ናችሁ? ዛሬ ደግሞ በቴሌግራም ገንዘብ ከሚሰራባቸው መንገድ አንዱ የቴሌግራም ማስታወቂያ ነው። ለምሳሌ ይህ የምትመለከቱት የቴሌግራም ማስታወቂያ በእኔ ቻናል ላይ ያለ የቴሌግራም ማስታወቂያ ሲሆን ይህንንም እናንተ እንደዚህ ስላያችሁት ብቻ ይከፍለኛል ማለት ነው። ቪው ቻናል ብላችሁ ደግሞ የተለያዩ ስራዎችን ማግኘትም እንደምትችሉ ምናምን ታውቃላችሁ። በዚህ መንገድ ቪው ቻናል ብላችሁ ስላያችሁና እናንተ ስላያችሁት ወይም ደግሞ ተሳስታችሁም ስለነካችሁት ወይም እኔን ሰፖርት አድርጋችሁ ስለነካችሁት ብቻ ገንዘብ መስራት ይቻላል። ይህም የሚሆነው ቻናላችሁ አክቲቭ ከሆነ ብቻ ነው። በጣም አክቲቭ ሆናችሁ በየቀሩ የምትፖስቱ ከሆነ ነው። የሰራነውን ገንዘብ እንዴት ማውጣት እንደምንችል ላሳያችሁ ማለት ነው። የሰራነውን ገንዘብ ለማውጣት የሰራነውን ገንዘብ ለማውጣት መጀመሪያ ቻናላችን ላይ እንሄዳለን። ከዛ እዚህ ጋር ባላንስ የሚለው ጋር አንድ ጊዜ ክሊክ እናደርጋለን። ከዛ ወደ ታች እንደዚህ ስክሮል ስናደርገው ወደዚህ ወደ ባላንስ ሴክሽን ይወስደናል። እዚህ ጋር እንደምታዩት 10 ቶን ሲደርስ ሚኒመም ማውጣት የሚቻለው 10 ስለሆነ ኮሌክት ቪያ ፍራግመንት ብለን ፓስወርዳችንን እናስገባለን ማለት ነው። ፓስወርዳችንን ካስገባለት በኋላ ወደ fragment.com ይወስደናል። ልክ እንደዚህ አድራሻችን አለ፣ ዋሌት አለ፣ ኮሌክት የሚለውን ነካለን። ከዛ እዚህ ጋር ኮሌክት ሪዋርድ የምትለዋን ስነካት ሪዳይሬክቲንግ ቱ ዘ ብሎክቼን ይለናል ማለት ነው። ከዛ እዚህ ጋር እንደምታዩት ሪዳይሬክት እያደረገ ትንሽ ይቆያል ምናምን ነገር እዚህ ጋር እንደምታዩት ሪዳይሬክት እያደረገ ነው ማለት ነው። ሪዋርድ ኮሌክትድ 10.66 ቶን ይለኛል ማለት ነው። የገባልን የምንቀበለው እኔ ለምሳሌ ኮኔክት ያደረጋችሁት ዋሌት ሲሆን ለምሳሌ እኔ ከረንትሊ ኮኔክት ያደረኩት ዋሌት ያው ከላይ እንደምታዩት ኖቲፊኬሽን ገባው ማለት ነው። ያ ኖቲፊኬሽን ገብቷል። እዚህ ጋር እንደምታዩት እዚህ ጋር ለሚቀመጠው እዚህ ጋር ሳይሆን ወደዚህ ወስዳችኋለሁ። ላሳያችሁ። ሆም ላይ እንሄዳለን። ከዛ እዚህ ጋር ዋሌት የሚለው ሴክሽን ላይ እንሄዳለን። 10.6 ቶን አይደል ያልኳችሁ። ከዛ እዚህ ጋር ዋሌት እንሄዳለን። እዚህ ጋር አሴት የምትለው ጋር እንሄዳለን። ከዛ አሴት የሚለው ጋር ስንሄድ በዚህ መንገድ እዚህ እንደምታዩት ቶን እንደምታዩት 15 አለኝ። እዚህ ጋር ያው 15 ማለት ተቀናንሶ ነው። አጠቃላይ ነው ያለኝ። ዛሬ ተቀበልነው ለማየት ያክል ነው። ሂስትሪ እዚህ ጋር እንደምታዩት 10.66 ቶን እንደምታዩት ተቀብያለሁ ማለት ነው። በትክክል ዊዝድሮ ያደረግነው 10.6 ቶን ገብቶልኛል። በዚህ መንገድ ቴሌግራማችሁ ላይ ማስታወቂያዎችን በማየት ገንዘብ መስራት ትችላላችሁ ማለት ነው። በተረፈ ደግሞ እንዴት አርጋችሁ በደንብ እንደዚህ የሰራችሁትን ደግሞ ወደዛም ዊዝድሮ ማድረግ ትችላላችሁ ወደ ዋናው አካውንታችሁ። እኔ ከረንትሊ ይቀመጥልኝ ብዬ ስለፈለኩ ነው። 10 ቶን እንደምታዩት $15 ነው። $15 ደግሞ በ190 ብታበዙ ትችላላችሁ ማለት ነው። በዚህ መንገድ ከቴሌግራም ቻናል ማስታወቂያ መስራት ይቻላል። እዚህ ጋር እንደምታዩት ስታርም አለ። በስታርም ገንዘብ መስራት ይቻላል። ይህ የምትመለከቱት ስታር ደግሞ ለማውጣት 1000 ስታር መሆን አለበት። 1000 ስታር ከሆነ ማለት ነው እሱም ማውጣት ትችላላችሁ ማለት ነው። በዚህ መንገድ ቀስ አርጋችሁ መስራት ትችላላችሁ። ምን ያህል ሰራ ካላችሁኝ እዚህ ጋር ዊዝድሮ ቪያ ፍራግመንት 10 ቶን ሰርቻለሁ። ከመቼ ነው? እዚህ ጋር ፌብሩዋሪ 11 ነው። አሁን የዛሬ ፌብሩዋሪ ኦልሞስት በ15 ቀን ውስጥ ወደ $15 ባለፈውም ተቀብያለሁ። እዚህ ጋር እንዳሳያችሁ 12 ቶን ደግሞ ትንሽ ዝቅ ብሎ 11 ቶን ተቀብያለሁ። ቶታሊ ከዚህ አጠቃላይ የሰራሁት ማለት ነው ከቻናል የተሰራ እዚህ ጋር እንደምታዩት $95 አካባቢ ሰርቻለሁ ማለት ነው። እንዴት ይሄንን ያህል ለመስራት ዋነኛ ምክንያቱ ሚስጥሩ ምን መሰላችሁ? ቶሎ ነው አክቲቭ ሆኜ ነው የምፖስተው። ሰዎች ላይክ ሪአክሽን ያደርጋሉ ምናምንና በዚህ አጋጣሚ በሌላ አካውንት ገብቼ ላሳያችሁ። እዚህ ጋር እንደምታዩት በሌላ አካውንት ገብቼ ሳሳያችሁ ልክ እንደዚህ ቻናሎች ላይ ማስታወቂያ ሲመጣላችሁ እናንተ እዚህ ጋር ለምሳሌ የምትወዱ ቻናል ከሆነ ጀስት ይሄን ክሊክ ብታደርጉት ቻናሉ የበለጠ አክቲቭ እንዲሆን ያደርገዋል፣ ሰዎች ሪኮመንድ ያደርገዋል። እና ቴሌግራም ቻናል ከፍታችሁ ገንዘብ መስራት የምትፈልጉ ካላችሁ ቻናላችሁ ላይ በየቀኑ አክቲቭ ሁኑ። ለምሳሌ እኔ በቀን ምን ያክል እንደምፖስት አናሊቲክሱን ብታዩ ትገረማላችሁ። ለምሳሌ የኔን አናሊቲክስ ወስጄ ላሳያችሁ። አሁን እዚህ ጋር ወደዚህ ወስጄ የኔን አናሊቲክስ ነው ማሳያችሁ። እዚህ ጋር መጣለው። እዚች ጋር ኢሲቲንግ ምልክቷን ነክቼ ወደ ታች አረግና ስታቲክስ የምትለው ጋር ሄድና ሪአክሽን ፐር ፖስት እንደምታዩት 27 ነው፣ ሼሩ 8 ነው፣ ቪው ትንሽ ቀንሷል፣ ኢናብል ኖቲፊኬሽን 66% ነውና እዚህ ጋር ለምሳሌ ፖስቶቹን ብታያቸው በጣም ብዙ ናቸው። እስካሁን ምን ያህል እንደፖስተኩ ማለት ነው። እዚህ ጋር ለምሳሌ በቀን ቢያንስ ከ10 እስከ 20 ጊዜ ፖስት አለው ማለት ነው። እዚህ ጋር አናሊቲክሱን ለማሳየት ያክል አንዳንድ ቀን በቀን እስከ 8 ቶን ምናምን ነገር ሰራለሁ። ይህንን የሚሆነበት ምክንያት እንግሊዘኛ ፖስቶችን በብዛት ብትፖስቱ ሞር ትርፋማ ትሆናላችሁ። ቻናላችሁ በደንብ እንዲያድግ አድርጉ። በተፈረፈ ደግሞ ከማስታወቂያም ከ5000 እስከ 10000 ብር በወር አገኙበታለሁ። ዚስ ማች በቀላሉ ገንዘብ ልትሰሩበት ከምትችሉት መንገድ አንዱ የቴሌግራም አድቨርታይዝመንት አንዱ ነው። እዚህ ቻናል ላይ ለምሳሌ እንደዚህ አይነት ፖስቶች ሲኖሩ
ሲኖሩ በፖስት ለምሳሌ እስከ 3000 ብር አስከፍላለሁ። ያም እንደ አድቫንቴጅ ነው ማለት ነው። ያው በተረፈ እዚህ ቪዲዮ ላይ ለቲክቶክ አስቤ ለዩቲዩብ ሰራሁት። እናንተ ምን ማድረግ ያለባችሁ ያልገባችሁ ካለ ጠይቁኝ። ምናልባት ቻናላችሁ ማስታወቂያ በፊት እያሳየ አሁን ላይ ማስታወቂያ ማያሳይ ከሆነ ዋነኛ ምክንያቱ አክቲቭ ስላልሆናችሁ ነው። እና በዚህ ቪዲዮ ላይ ያው ኮሜንት አድርገው ዝቅተኛ በፊት ባለፈው ከፍተኛ ላይክ ላገኙ ነበረ። አሁን ዝቅተኛ ላይክ ላገኙ ለሶስት ሰዎች ካርድ እንሞላለን ማለት ነው እንደባለፈው፣ ወይም የምሳ እንልክላችኋለን። ይመቻችሁ ለማለት ነው። ወዳችኋለሁ። ፒስ አውት